ሰላም ሰላም ውድ ቻናል ቤተሰቦች ዛሬ በአዲስ ቪዲዮ ተመልሰናል። ያው እንደተለመደው እናንተም ፈታና ዘና የሚያደርጋችሁን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ወደ ቪዲዮ ደበስበስ አድርገኝ ባለንጋው ጣት አንተ ስትወደኝ ሞት ነው ቅጣት ብታውቅበት ነው ቀሎ ማሻሩን እያስተማሩ ማሰማመሩ ሐኪሜ ነህ መድኃኒቴ ፈዋሼ ነህ የኔነቴ ሐኪሜ ነህ መድኃኒቴ አዳም ብሞት አንተን ማልከዳም አንተን የመሰለ ሌላ ሰው ቢኖርም ላይኔ ይሞላል እንጂ ለነፍስ አይዘምርም። ጠረንክን ለምጄ እንደ ናርዶስ ሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴት መሽቶ። ናዮ ትግባ የሚሉት ብዙ ሰዎች ናዮ ትግባ ብቻዋን ትሆናለች። ብቻዋን ነች። አስገባት። ጀስት ያስገባት ብቻዋን። ኢንቫይት እኔ ጋር ያሳየኝም ኢንቫይቷ ኦፍ ነው የሚለው። ላንተ ትታያለች። ፍሬንድ ናቸው ካንተ ጋር። አረ በጣም ፍሬንድ ናቸው። ያምሻል አዳርጋት እንዴ ስትይ ቤስት ፍሬንድ አስገባት። አዳርጋት ቤስት ኖርማል ፍሬንድ እንዴ አላልኩም። እንደዚህ ያው ገባኩ ከዛስ እኮ አይ እንደዚህም ገባ እንደዚህም ገባ ብዬ ነው። ማስገባት ትወዳለህ ሁሌ? እኔ አይደለሁም አሁን ዩቲን ያስገባቸው ይቲማ ሁሌ እንደዚህ ነገር ላይ ትፈጥናለሽ ሲባል ሰምቻለሁ። ምን አይነት ነገር መኪና ማርሽ ምናምን መቀርቀር ትችያለሽ አሉ። ምን አለ መኪና ማርሽ መቀርቀር ትችያለሽ? እንዴት የመኪና ማርሽ ምን ማድረግ? አላወራም። እኔ ነኝ የምሰደበው። አላወራም። የመኪና ማርሽ ምን ማድረግ? ምን ነፃነት ባይዚ ፍሪ ካንትሪ ባይዚ ግን አዎ ካንትሪ ትሪ ግን ራቼ ግን ከምር እንትን በል አሁን እንትናስ ትፈራታለህ። አይ ነው ግን አትፍራ፣ ድፈር። እግዚአብሔር ወንድ ልጅ ሲፈራ አያምርም። ደፈር ቆፍጠን ሲል ነው ደስ የሚለው። እውነት ምን ላድርግ? ደፍር። አዎ ድፈር፣ እግዚአብሔር ድፈር። ለምንድን ነው የምደፍረው? አትፍራ። እንዴ ፋራ እስከ መቼ ፈርታል? እና እንዴ መድፈርን ምን አመጣው ታዲያ? አስፈላጊ ነው እንዴ መድፈር? እንዴ አትፍራ፣ በተቃራኒው ድፈር ነው አይደል? ፍራ በተቃራኒው ምንድነው? ድፈር። እንዴ ድፈር አትያለሽ እንዴ? ለምን አትይም? ምን ነው ደስ እንዳለው ሰው። እሺ እና ምን ነገ ጠዋት ደግሞ እኛ ፌሚኒስቶች ቪዲዮ ነው የምንሰራብሽ። ድፈር ምናምን አንትላልት እንዴ ድፈር አይባልም እኮ የሰው ልጅ ወይ አግባብተህ በፈቃደኝነት እንደሚሆን ምናምን ተብሎ ይመከራል። ድፈር ተብሎ ይመከራል። አዎ በቃ ሁሌ ትፈራለህና ደፍረህ አውራት። እውነት ምንድነው ያወራና እንዴ ሁሌ ሊያወራሽና አፉን የሚይዘው ነገር አለ። አንቺ ያልተረዳሽው እኛ የተረዳነው ነገር አለ። ከዚህ ልጅ ጋር ገባሽ? አንቺ ነው እንደዚህ ዝም ብለሽ ጃንዬ ግን ትምህርትም እንደዚህ ትረጃለሽ እንዴ? ለምን አልረዳው? ወፍ አታት ወይ ትምህርት ወፍ ያም እንዴት ምን ነው ይቲ ለምን አልሽ? አትረዳም ወይስ ምንም ችግር የለውም? ያጃይኒ ያውን ፋኖች ነገር ጆን ዳንኤልን እንዴት ትገልጫለሽ? አይችልም ትላለች። እኔ መላጣ እናትየው ናቸው። ለዚህ ለሸፋፋ ለአመዛም ልጃቸው አበደች ይሉኛል። ያበዱት ፊት ስሰጥ እኮ እናቴ ላይ ነው የሚወጡት እኮ እግዚአብሔርን ኮተት
ጆን ዳንኤል በእናትህ የምቀጣው ቅጣት ቅጣኝ በእናትህ። አቦ ግርቢ ጨርሻለሁ። መርጠሽ ተቀጭ። ራስህ ብላ ግር እንዴ ምን አገባኝ? 4 ግርቢ የሙባረክን ግርቢ፣ ሌሎ ነገር ብላ የእንድሪስን ግርቢ፣ የሻንቆ ነገር ብላ እስጢፎ ርቦት ፊት ማ በይ ተቀጭ። ትደባተህ ነው እንደዚህ አይነት ከባድ ነገር የምትሰራኝ